ሰላም ዶቼ ዛሬ ስዊት እንሰራለን። ይሄ የፓኪስታኑ ሻይርዬ የሚሉት ነው። የፓኪስታኑ ሻይርዬ እንደዚህ ድቅቅ ታደርጉታላችሁ በእጃችሁ ማለት ነው። ይደቃል፣ በጣም ስስ ስለሆነ ድቅቅ ይላል። እንደዚህ ደቀቅ ደቀቅ ካለ በኋላ በደንብ ከእንትን ካልነ በኋላ ግሽጣ ነው እዚህ ጋር የጨመርኩት። አንድ ግሽጣ ጨመርኩኝ። አንድ እዚህ ጋር ስኳር ጨመርኩኝ። እዚህ ጋር ትንሽዬ ስኳር፣ ትንሽዬ ዘይት፣ ትንሽዬ ውሃ ነው የጨመርኩት ማለት ነው። ከዛ ትንሽዬ ቤኪንግ ፓውደር በትንሿ ማንኪያ ማለት ነው አንድ ቤኪንግ ፓውደር ጨመርኩኝ። ከዛ ብሎ ነው ሚክስ አደርገውና በደንብ እንደዚህ ሚክስ አደርገውና እቃዬ ላይ አደርገዋለሁ ማለት ነው። ኦቨን የምጨምርበት ፓትራዬ ላይ አደርገዋለሁ። በደንብ እንደዚህ ካስተካከልኩት በኋላ ኦቨን ከተዋለሁ በ180 ዲግሪ ከታችም ከላይም በደንብ ከፍቼ ከተዋለሁ። ከዛ ከኦቨን እንደዚህ ወጣ ማለት ነው። በትኩሱ ነው ነስሊ እጨምርበታለሁ። ይሄኛውን ጣፋጩን ነስሊ ትኩስ እንዳለ ማለት ነው። ከዛ እንደዚህ በደንብ ሚክስ አደረገውና በደንብ ቅብትብት አደርጋለሁ። ከዛ በኋላ ፊስቶ ነው። ይሄ ፊስቶ ድቅቅ አድርጌ ከላይ እንደዚህ ለዲኮር አደረኩበት። ከዛ ቆረጥ አድርጌ አቀረብኩት ማለት ነው። እንደዚህ ሰርቭ አደረኩት። በጣም ነው የሚጣፍጠው። ሞክሩት ጋይስ፣ ኢንጆይት ባይ